ብትይ እንዴት ነሽ አባት? ሰላም አለሁልሽ። ስማ አንተ ዶክተር ዮናታን የሚባለው ታውቀዋለህ እንዴ? ክቡር ዶክተር ዮናታን? አዎ አውቀዋለሁ። ምን ነው? አረ በእናትህ የሆነ ወገቤን አሞኝ ምናምን ከዛ ዶክተር ዮናታን ጋር ሂድ አሪፍ ዶክተር ነው ምናምን ብለው ከዛ ሴት እንዳለ ሰፈሩ ውስጥ ነው ምንም በቃ ሳላገኘው መጣሁ ዞሬ እንዴ እሱ እኮ ልንደረ እኮ ታዋቂ ዶክተር እኮ ነው። እንዴት ነው ያጣው? አረ ምን ልን ያለ ሰው አጥፍ ነው እንጂ እንዴት ዶክተር አንድ እንደ የሆነ ሎኬሽን አሁን አስቀምጥ የሆነ 50 ሜትር ገባ ብሎ የሆነ 100 ሜትር ገባ ብሎ ምናምን አስቀምጥም እንዴ ስዞር ይሄ የመጣሁት እሺ ወገበ ግን የተውከሽ ምን እዛ ሰፈር ውስጥ ገብቼ እዚህ ጋር ስዞር የሆነ አህያ ምናምን ነው እዚህ ጋር ሆነ በሬ ምናምን ነው ከዛ በግ ምናምን አለ እንዴ ስጋፋው ይሄ የመጣሁት እንደዛ እየተጋፋው እንዴት አይሻለኝ ተሽሎኛል አሁን ግን እንዳለ እሷ ብቻ ነው እዛ ጋር ያየሁት ሰው ምንም አላገኘሁም ምን ነው እንዴ? ያው ታዲያ እዛ ሰፈር ታዲያ ሰው ምን ያደርጋል ታዲያ? የእንስሳ ሐኪም አይደል እንዴ ዶክተር ዮናታን? የእንስሳ ሐኪም ነው እና አታውቅም እንዴ? እና ለምን ተዋዘር ሄድ እሱ ጋር አሪፍ ዶክተር ነው ያሽላል ምናምን ያለች ያው እንስሳ ስለሆንክ ይሆናል ማለት ያው ማዘር ብዙ ጊዜ እንስሳ እያለች አይደል የምታራ ታዲያ አንተ